ሰላም ቤተሰቦች እንደምናችሁ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ዴሊስ አዲስ ነገር ይዞልን ስለመጣ እኔ ደግሞ ላሳውቃችሁ ነው። እንደማሳወቂም ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ ይፈልጋለሁ። ምንድነው ነገሩ ካላችሁኝ እዚህ ጋር እንደምታዩት ወርልድ ካፕ ዊነሮች መጥተዋል። እዚህ ጋር ያማል አለ፣ እዚህ ጋር ሮድሪ አለ፣ እዚህ ጋር ፖግባ አለ፣ እዚህ ጋር ማርቲኔዝ፣ እዚህ ጋር ፈርናንዴዝ፣ ኩኩሬላ፣ ኩባርሲ፣ ፓቫርድ አሉ። በብዛት የስፔን ተጫዋቾች ናቸው። ሁለት የፈረንሳይ አለ እና ደግሞ ሁለት የአርጀንቲና አለ። ያም በብዛት በአሁኑ ስፔን እንደማንሳቷ ዋንጫውን ያማል ቢደርሰኝ እኔ ደስ ይለኛል፣ ግን እንደማይደርሰኝ እያወቅኩት ነው። 6.6 ነው ቻንሱ። ለነዚህም እንደ ወርልድ ካፒሮ እንደ ደግሞ ምንድነው እንደ ወርልድ ካፒሮና እንደ ዳይናሚክ ስታሮች እንትን ይዘጋጃል፣ ቶርናመንት ይዘጋጃል። ይኸው እንደምትመለከቱት እዚህ ጋር አሁን ለምሳሌ ለወርልድ ካፒሮ ተብሎ የተዘጋጀ ቶርናመንት አለ። አሁንም ለነዚህ ቶርናመንት ይዘጋጃል። ዳይናሚክ ስታርም ተጠናቋል። ዊሊያም 96 ታሪክ ነው። በጣም የደረሳችሁ ልጆች ድለኞች ናችሁ። እኔ ከዚህ ውስጥ ከደረሱኝ ውስጥ መጨረሻ ላይ የክፋቱ ጥግ ዴሌስ የሰጠኝ አብዱልሐሚድን ነው። እዚህ ጋር ደግሞ ግሩፕ ስቴጅ ደርሶ የወደቀ ኒዘርላንዳዊ ኢርቫይን ነው የሰጠኝ እና ራውንድ 32 ላይ ደግሞ አሜሪካዊን ዌስቶ ማክካይን የሰጠኝ በጣም አሪፍ ነው። እንደምታመጡት ደግሞ ክላን አሪፍ ክላን ላይ ተቀላቅያለሁ። 4,011,977 ተሰብስበናል በሁለት ቀን ውስጥ አሪፍ ነው። በሳምንት ውስጥ እስከ 10,000 ሰብስበን ጨርሳለን ነው የምለው። እንደምታዩት እዚህ ጋር እንደምትመለከቱት አንሎክ ታርገናል በ25,000 ክላን። ከዛ 1 ሚሊዮን ገብተን አጠቃላይ 25 ዳይመንድ። እዚህ ጋር ደግሞ 2 ሚሊዮን ገብተን ሌጀንደሪ ቡስት ሰጥቶናል። እዚህ ጋር ደግሞ ሌጀንደሪ ስካውንት ሰጥቶናል። ልክ 5 ሚሊዮን ስንገባ ደግሞ እስከ ነገ እንገባለን ብዬ አስባለሁ። 500 ኮይን ይሰጠናል። ሬድ ስፔሻል ኮች ከፈለጋችሁ ደግሞ 7 ሚሊዮን 500,000 ነው። 150 ዳይመንድ ደግሞ በ10 ሚሊዮን እናገኛለን። እንገባለን ብዬ አስባለሁ። ለሌላ ጊዜ ክላን ምናምን ኮድ የምትፈልጉ ካላችሁ ኮሜንት ላይ ጻፉልኝ። እኔ ክላን ሲያልቅ ለምን እንዳላስገባዋችሁ ልንገራችሁ። እዚህ ጋር ሞልተናል፣ ጨርሰናል፣ 50 ነን እንደምታዩት። ለሌላ ጊዜ ግን ኮድ እሰጣችኋለሁ። ኮሜንት ላይ ልክ ሲዝኗ ተጠናቋል በሚል ቪዲዮ ሰርቼ ስጨርስ ስጠኝ ብላችሁ ኮሜንት ላይ ካረጋችሁልኝ እሰጣችኋለሁ። ሌላው ነገር ደግሞ አንድ ልጅ እዚህ ጋር ኮሜንት ላይ ነው ብር ዝም ብሎ ይሰጠኛል፣ 10 ብር ምንም ይሰጠኛል። ምንድን ነው አልገባኝም ብሎኛል። ይሄ ምን መሰላችሁ? እዚህ ጋር እንደምታዩት ዴሊ በቀን የዴሊ ነው፣ ትንሽ ናት የምትሰጣችሁ። እዚህ ጋር ብር ዳይመንድ ምናምን አሪፍ አድርጎ እንትን ነው። ይሄ ቻሌንጅ ነው፣ የሆነ ቻሌንጅ ይሰጣችኋል። እሱን ካገኛችሁ ነው የሚሰጣችሁ። ለምሳሌ እዚህ ጋር እንደምታዩት ድሪም ሊግ ላይፍ ሶከር ፕሌይ ድሪም ሊግ በቃ ስለገባችሁ ብቻ ስለተጫወታችሁ ገብታችሁ ስለተጫወታችሁ ብቻ 10 ብር ይሰጣችኋል። አሪፍ ነው በጣም። እዚህ ጋር ደግሞ ተመለከቱ ደግሞ ዊን 3 ድሪም ሊግ ላይቭ ማች ይላል። 3 ድሪም ሊግ ላይቭ ማች ካሸነፍክ 80 ኮይን እና 20 እንደምትመለከቱት 20 ሲዝን ፓስ ሰጣሃል ይለኛል። እና ኮምፕሊት ዋን አውትሳይድ ዘ ቦክስ ጎል ከቦክሱ ወጥተህ ጎል አግባና 10 ኮይን እና 20 ሲዝን ፓስ ሰጣለሁ ብሎኛል። ስኮር 1 ቮሊ ጎል ይሄ ኮምፕሊት ሆኗል፣ ሰጥቶኛል ማለት ፈልጌ ነው፣ ይቅርታ። ስኮር 1 ቮሊ ጎል አሁንም 10 ኮይን እና 20 ሲዝን ፓስ ሰጣለሁ ብሎኛል። ቮሊ ጎል ስኮር ቮሊ ጎል እኔ እንደምተረጉመው ከሆነ ከፍ ያለ ኳስ ነው መሰለኝ። እናንተ እስቲ ትክክለኛ አይደለም እስቲ እንትን ላይ ኮሜንት ላይ ትክክል ከሆንኩኝ ካልሆንኩኝ ደግሞ ምንድነው እስቲ ንገሩኝ ነው የምላችሁ። ወደ ዊክሊ ስንገባ ደግሞ እዚህ ጋር እንደምትመለከቱት ዋን ስካውት አድርግና 50 ብር እና 200 ድሪም ፖይንት ሰጣለሁ ብሎኝ ነበር፣ ሰጥቶኛል። ኮምፕሊት አድርጌያለሁ። 20 ኬሪየር ማች ኬሪየር ብዙም ስለማልጫወት ነው 30% ላይ ነኝ። 200 ድሪም ፖይንት ሰጣለሁ ብሎኛል። ስኮር 5 ጎል ዲፌንደር ብሎኛል። በተከላካዮች 5 ጎል አግባና 200 ድሪም ፖይንት እና ኮመን
ፊትነስ ኮመንት ፊዝን ሰጣለሁ ብሎ ነበር ሰጥቶኛል። ይሄንንም ኪፕ 10 ክሊን ሺት ራሃራኒ ብሎ ነበር 10 ክሊን ሺት አድርግና ወደ 150 ኮይን እና 100 ድሪም ፖይንት ሰጣለሁ ብሎኛል ሰጥቶኛል። ይሄ ዝም ብሎ ነው ሲዝን ፓስ ነው ማሳለፊያ ነው። እዚህ ጋር ደግሞ ኬረር ጋር ስንገባ አራቱም በጣም ጠቃሚ ናቸው። በዳይመንድ ነው እንትን የሚሉት በጣም 40 ዳይመንድ በእነዚህ ማግኘት ትችላላችሁ። ቢና አማቹር ዲቪዥን ከረንት ዋን ይሳን ምናምን አሸንፉና 10 ዳይመንድ ሰጣለሁ ብለኛል። ሪች ዘ ብሮንዝ ካፕ ፋይናል ለብሮንዝ ካፕ ፋይናል ከደረስክ ደግሞ ራውንድ 16 ላይ ነኝ ገና እኔ 10 ዳይመንድ ሰጣለሁ ብለኛል። ዊን ሊስት 12 ጌምስ ኢን አማቹር ዲቪዥን ዊን 12 ጌም አሸንፍና 40 ዳይመንድ ሰጣለሁ ብለኛል። እኔ እስካሁን 5 ጌም አሸንፍ ያለው ወደ 7 ይቀረኛል። ኮንሲድ ሌዛን 15 ጎል ኢን አማቹር ዲቪዥን 15 ጎል ከኮንሲድ ሌዛን ላይ አግባ በአማቹር ዲቪዥን ብሎኛል። አራት ኮንሲድ አድርጌያለሁ ወደ 11 ይቀረኛል። ድሪም ሊግ ላይቭ ማች ዋናው ይሄ ዋናው ነጥብ ነው። ይሄ ስትጮቱ በጣም ጥሩ ነገር ታገኛላችሁ። ይሄ እዚህ ጋር ዊንቱ ድሪም ሊግ ላይቭ ማች መጀመሪያ ላይ 15 ብር ሁለት ላይቭ ስላሸነፋችሁ 15 ኮይን ሰጣችኋል። 5 ተረጉት ደግሞ 5 ዳይመንድ አርጎ ይሰጣችኋል። እጥፍ እያደረገ የሚሰጣችሁ 25 ደግሞ ላይቭ ማች ካሸነፋችሁ ሌጀንደሪ ፊዝን ሰጥቶኛል። ዊን 50 ድሪም ሊግ ላይቭ ማች አሸንፍና ሌጀንደሪ ስካውት ሰጣለሁ ብለኝ ነበር 60% ላይ ነኝ ላገኘው ነው። ዋናው አያችኋት አይደለች ደግሞ ሌጀንደሪ ቴክኒካል ኮች ዊን 75 ላይቭ ማች አሸንፍና ሰጣለሁ ብሎኛል። ከዛ 100 ጨዋታ 100 ድሪም ሊግ ላይቭ ማች አሸንፍና ደግሞ ሬዳጀንት ሰጣለሁ ብሎኛል 30% ላይ ደርሻለሁ። 125 የላይቭ ጨዋታ አሸንፍና 1000 ድሪም ፖይንት ሰጣለሁ ብያለሁ 24% ላይ ነኝ ገና እኔ። ዊን 150 ድሪም ሊግ ላይቭ ማች አሸንፍና 150 ዳይመንድ ካሸነፍክ 175 ዳይመንድ ሰጣለሁ ብሎኛል። በጣም አሪፍ ነገር ነው። ይሄ ዋና ነው። ግን ለአንድ ወር ምናምን እዚህ ጋር ለምሳሌ ድሪም ፕራይዝ ድሪም ፖይንት ላይ እንደምትመለከቱት ለምሳሌ እዚህ ጋር 41 ቀን ቀርቶታል። ወደ 2 ወር ምናምን ጊዜ ወደ 3 ወር ምናምን ጊዜ ሰጥቶ ነበር። ግን አሁን 41 ቀን ቀርቶታል። እንደዛ አይደለም ቀን በቃ ይሄ ምንድነው ሲዝኑ ተጠናቀቀ ምንለው አለ አይደል? በ10 ቀን ይሰጠናል ያ ሲዝን ለመጠናቀቅ እንደዛ ነው። 10 ቀን እንደሚሰጠን ይሄን በ10 ቀኑ ይጠናቀቃል ማለት ነው። ይሄን ተጫወቱ፣ አሪፍ ነው፣ ለእናንተ ምርጥ ነው። ሌላ ደግሞ ክላብ መቀላቀል የምትፈልጉ እንዳልኳችሁ ኮሜንት ላይ መቀላቀል ፈልጋለሁ ብላችሁ ንገሩኝ። ተጫዋችን ማሻሻጥ እንዴት ማሳደግ እንችላለን ያለኝ አንድ ልጅ ነበረ። እዚህ ጋር ለምሳሌ ቀነስ የሚለው ይሄ ልጅ ነው። ማርቲን ፈርናንዴዝ ይላል። ለምሳሌ አሁን ይሄን ገዛሁት። ከገዛሁት በኋላ እንደምታዩት እዚህ ጋር ቫልቨርዴ ጋር ትሄዱና ልክ ሄዳችሁ እዚህ ቲማችሁ ጋር ስገቡ አያችሁት እዚህ ጋር ማቲያስ ፈርናንዴዝ እዚህ ጋር ቁጭ ማርቲን ፈርናንዴዝ እዚህ ጋር ቁጭ ብሎ ከዛ እዚህ ጋር ትራንስፈር ሚለው ላይ ትገቡና ማናጀር ፕሌየር ሚለው ላይ ገብታችሁ እዚህ ጋር ስታርቲንግ 11 ምርጥ 11 ላይ የለም ልጁ ልክ ሰብስ ሚለው ላይ ስገቡ እዚህ ጋር አያችሁት አይደል አለ ማለት ነው። ልጁ ማርቲኔዝ ፈርናንዴዝ እዚህ ጋር አለ። እኔ በፊትነስ ነው መሸጥ የምፈልጉት። ከፈለጋችሁ እዚህ ጋር ለምሳሌ ፊትነስ ኮች አለ፣ ቴክኒካል እና ፊትነስ አለ። እዚህ ጋር ሜሲን አልፈልግም፣ ቴክኒካል ሸጥኩት። ከዛ ሲሸጠው እዚህ ጋር አያችሁታ መጣ። እዚህ ጋር አሁን ሬር ቴክኒካል ኮች እዚህ ጋር አያችሁት 2 ጫዎች ያሳደገ በአሪፍ አያችሁታ። ኩንዴ 86 ገብቷል። ፓዝን 82 አስገብተናል። ከዛ እዚህ ጋር ደግሞ ወደ ፊትነስ ገቡ። ስፒዱን 97 አስገብተውልናል። የቫልቨርዴን እንደዛ ነው የሚሸጠው የሚገዛው ማለት ነው። ገብቷችኋል ብዬ አስባለሁ። ተጫዋቾችን ደግሞ እያሳደገን ነው እንደምትመለከቱት። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ ጋር እንደምታዩት 750 ኮይናችን እንቀበል ነው። ከዛ ድሪም ቡስትን ከተቀበልን በኋላ
ስፔሻል ፕሌየር ይሰጠናል። አሪፍ ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ቻው